ሰላም የተወደዳችሁ የአባይ ሚዲያ ተመልካቾች፣ ይህ ጉዳያችን የተሰኘ ፕሮግራም ነው። በዛሬው የጉዳያችን ፕሮግራም እንግዳዬ ወጣት ኦብሳ አብዲሳ ይባላል። የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ እና ዓለም አቀፍ ግንኙነት ተማሪ ነው። ወጣት ኦብሳ ሰሞኑን በአዲስ አበባ ባላደራ ምክር ቤት አዘጋጅቶት በነበረው የጋዜጣዊ መግለጫ ላይ ጥያቄዎችን ለማንሳት ተገኝተናል ካሉ ወጣቶች አንዱ ነው እና ጥያቄዎቻቸውን ከባላደራ ምክር ቤት በር አካባቢ ላይ ለጋዜጠኞች ሲሰጡ እንደነበረ ተመልክታችኋል። የተወደዳችሁ ተመልካቾቻችን፣ እንግዲህ በዛሬው ውይይታችን ከወጣት ኦብሳ ጋር በዚያ ዕለት በተሰጠው ጋዜጣዊ መግለጫ ላይ ለምን ነበር የተገኙት? ምን አይነት መልእክት ነው ያስተላለፉት? ከዛ በኋላ አሁንስ ምን አይነት ሀሳብ አላቸው የሚለውን እንወያያለንና ከፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጠይቃለሁ። እንግዲህ ቅድም እንዳስተዋወቅኩት ዛሬው እንግዳችን ወጣት ኦብሳ ይባላል። ወጣት ኦብሳ እዚህ አባይ ሚዲያ ስቱዲዮ ተገኝተህ ሀሳብን ልታካፍለን ስለመጣ በአባይ ሚዲያ አድማጭ ተመልካቾች ስም ከልብ አመሰግናለሁ። አክብራችሁ ስለጠራችሁኝ እኔም ከልብ አመሰግናለሁ። እስኪ እንደው ለመጀመሪያ ያህል ራስህን አስተዋውቀን እግረ መንገድህን ደግሞ የዛኔ በነበረው ሁኔታ ውስጥ ያዩ ሰዎች ይገልጹ የነበረው ባለ ጎፈሬው ወጣት በሚለው ነውና እስቲ ስለዚህ ጎፈሬን በዛው አስረዳ። እኔ ኦብሳ አብዲሳ እባላለሁ። ያው አንተ እንደገለጽከውና የአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ እና የዓለም አቀፍ ግንኙነት ትምህርት ክፍል ተማሪ ነኝ። እዛን ቀን ወይንም ደግሞ ሐምሌ 3 በመግለጫው ቦታ ላይ ተገኝተን ከጓደኞች ጋር ባቀረብናቸው ጥያቄዎች ምክንያት ብዙ ሰዎች ወይንም ደግሞ ጋዜጠኞች አንተን ባለጎፈሬው እያሉ ይገልጻሉና እንዴት ታሪኩን ንገረን የሚለው የጎፈሬ ታሪክ ለመናገር ምናልባት የመጀመሪያ ሊሆን ነው ማለት ነው። ያው ስለሚመቸኝ ከ2003 ዓመተ ምህረት ጀምሮ ቢያንስ ለ8 ዓመታት እያሳደኩት እያበጠርኩት እየተንከባከብኩት የኖርኩት ጎፈሬ ነውና እሱም ነው ለዛሬ ለኔ መለያ ይሆነኝ ማለት ነው። እስቲ ወደ ነበሩ ነገሮች እንመለስና የተወሰኑ ጥያቄዎች ላንሳ። በ3/11/2011 ዓመተ ምህረት የአዲስ አበባ ባላደራ ምክር ቤት በቢሮ ውስጥ ጋዜጣዊ መግለጫ እንደሚሰጥ ለጋዜጠኞች ጥሪ አድርጎ ነበር። በዛ ጋዜጣዊ መግለጫ ላይም ጋዜጠኞችና ሌሎችም አካላት ተገኝተው ነበር። በዚህ መግለጫ ላይ አንተና ጓደኞችህ ተገኝታችሁ ነበር። ለምን ነበር የተገኛችሁ? የተጠቀሱት 3 ነጥቦች አሉ። እነሱ ላይ የሚሰጠውን የአቋም መግለጫ ለመከታተል ነበር ይሄድ ነው። አንድ እኔ የፖለቲካል ሳይንስ ተማሪ ነኝ። ሌሎችም ደግሞ ተማሪዎች ይኖራሉ። ሌሎች ደግሞ የጋዜጠኝነት ተማሪና መሰል ጥናቶች የሚማሩ ተማሪዎች አሉና ሄደን ብንከታተል ሀገራዊ ጉዳይ ስለሆነ ብለን ነበር የገባ ነው። ግን እንዲህ የሚነሱ ጥያቄዎች እና እሳቸው የሚሰጡት አንድ አላግባብ የማይመስለንን ወይንም ደግሞ ማንነታችን የሚነካ መልሶች በሚመልሱበት ጊዜ፣ ሀሳቦች በሚያንጸባርቁበት ጊዜ ጥያቄያችንን ለመጠየቅ ድምጽ ነበረ ስናሰማ እንዳጋጣሚ ሆኖ ባልታሰበ ሁኔታ ስብሰባ ወይንም ደግሞ መግለጫ የተቋረጠው። እስቲ ሌሎች ጥያቄዎችን ከማቅረቤ በፊት በጣም ለአጭር ደቂቃ ያን ጊዜ የነበረውን ሁኔታ በቪዲዮ እንመልከት። ኤዲተራችን ቪዲዮውን ይለቅልናል ስክሪኑ ላይ። ያው ተመልካቾቻችንም ይመልከቱትና ተመልሰን ወደ ጥያቄዎቻችን እንመጣለን። መልካም። በጣም ለአጭር ሰከንድ ነው ቪዲዮውን ያየነው። ይህንን ቪዲዮ ለማስታወስ ያህል ነው ጥያቄውን ያነሳሁት። ወደ ስብሰባው የመጣችሁት መግለጫውን ለመከታተል ነበረ።
ግን በአጋጣሚ ፕሮቮክ የሚያደርግ ነገር ተነሳና በዛ ምክንያት ልንጠይቅ ወይም ልንናገር በቃን ነው የሚሉኝ። ነገር ግን በመግለጫው ላይ እንደተመለከት ነው እናንተም በተለያዩ ቪዲዮዎችም እንደሚታየው ወደ መግለጫው ስትመጡ ባንዲራ ይዛችሁ ነበር። ተቀናጅታችሁ ነው የመጣችሁት። ባንዲራ ይዛችሁ ነበረ። መናገር ስትጀምሩም ከፌስታል ውስጥ ባንዲራዎችን አውጥታችሁ ትለብሱ ነበረ እና ለመከታተል ብቻ የመጣ ሰው በፌስታል ባንዲራ ይዞ መጥቶ የሆነ ሰዓት ለብሰዋለሁ ብሎ ሊመጣ ይችላል ወይ? እና ይሄንን ይህ ስብሰባው መሀል ወይም መግለጫው መሀል ለመረበሽ እንደመጡ ማሳያ ነው የሚሉ ወገኖች አሉ። ምንድን ነው የምትሉት? ያው ስለ ባንዲራው መጣጥ ነው መሰለኝ እየተጠየኩ ያለሁትና ባንዲራው ከየት መጣና የምትለኝ ከሆነ ሲሆን የነበረ ነገር አለ። ከዚህ በፊት የባለአደራ ምክር ቤት ብሎ ራሱን የሰየመ አካል ምንም እንኳን ህጋዊ ፍቃድ ባይኖረው በፍትህ አካል የተመዘገበና ላይሰንስ የተሰጠው ሲቪል ሶሳይቲ የሚሆን ፖለቲካል ሳይንስ መሆኑ ሳይታወቅ መግለጫዎችን ይሰጥ ነበረ። ሁሌም መግለጫዎችን በሚሰጥበት ጊዜ ከመሀል ይሄ ሰማያዊውንና ኮከብ የሌለውን ባንዲራ ነበረ ሲጠቀም የነበረው። እኔ ባንዲራውን ይዤ አልተገኘሁም። አሊያም ደግሞ ተማሪ ሌሎች ሰዎች ምን እንደያዙ በቅጡ አላቅም። ግን ባንዲራው እኔን ስለሚወክለኝ ከመሬት አንስቼ ለብሼ ሀሳቤን ስገልጽበት ነበረ። ይሄንን ተቃውሞ ለማድረግ ሳይሆን ስለዚህ ባንዲራ ምን ትላለህም ብሎ ጥያቄ ሊጠይቅ የመጣ ሌላ ሰው ይኖራል ማለት ነው። ግን ባንዲራው እዛ ተገኝቷል እንጂ ተቀናጅታችሁ ይዛችሁት የገባችሁት ባንዲራ አይደለም። ሰጥቶት ነው የለበሱት አይደለም። ቢሆንም ደግሞ የሀገር አቀፋዊ ባንዲራ ስለሆነ ምናልባት በዚህ ሰዓት ገብቶ በዚህ ሰዓት ወጥቶ ተሰቅሎ በዚህ ሰዓት ይወርዳል የሚለውን ህግ አልተከተል ይሆናል እንጂ የተከለከለ ባንዲራ አይደለም። ህጋዊ ፍቃድ ያለው ባንዲራ ነው። ኢትዮጵያዊነትን የሚገልጽ ኢትዮጵያዊነትን የሚያንጸባርቅ ባንዲራ እንደመሆኑ ግን እስቲ እኔ ጥያቄውን ላነሳ የፈለኩበትን ነጥብ ተረዳኝ። ወብሳ ለመከታተል እና በዛ መግለጫ ላይ የሚነሳ ጥያቄም ካለ ለማንሳት የመጣ አካል ተቀናጅቶ ባንዲራ ይዞ ሊመጣ አይችልም። ሐሳቡ ተቀናጅታችሁ ባንዲራ ይዛችሁ ከሆነ የመጣችሁት ይሄ አሁን የተደረገውን ድርጊት ለማድረግ ተዘጋጅታችሁ ነበር ከውጭ የሚል ስዕል ያሳያል። ተቀናጅተን አይደለም ባንዲራውን ይዘን ነው የመጣ ነው የሆነ አካል ነው ይዞት የመጣው ነው እያልከኛል። የሆነ አካል ብዬም ልጠቁም አልሻም፣ ምክንያቱም እንዴት እንደመጣ ስለማላቅ። ግን ባንዲራው የኔና የሌሎች ብሔር ብሔረሰቦች መገለጫ እንደሆነ ስለሚሰማኝ ስለ ባንዲራውም ስለ አገራችን አወቃቀርም ስለ ግዛታችን አወቃቀር ባንዲራው መምጣቱን አላየህም፣ ግን ይዞት የመጣው አካል ሲሰጥህ የሚወክልህ ስለሆነ ለብሰዋል። እሺ፣ በስብሰባው ወይም በመግለጫው ላይ ጥያቄዎች ከነበሯችሁ ጥያቄ ማንሳት የምትችሉበት እድል ነበረ። ያንን እድል ሳትጠቀሙ ስብሰባውን ማወክ በሚመስል ሁኔታ ነው ያወካችሁት የሚልም ሀሳብ አለ እና ምንድን ነው የምትሉት? ለዚህ ሀሳብ ቢኖር ኖሮ እኔ በተጠየቁኝና በመለስኩላቸው ነበረ። ጥርጣሬ ነው ያለው። ምክንያቱም አልነበረም። እኛም የተለየ ነገር አላደረግንም። አካላዊ ጥቃት በእኔም እኔ እንኳን ምኑን አቅም ኖሮኝ ነው አካላዊ ጥቃት ማደርሰው። አካላዊ ጥቃት ሊያደርሱ የሚችሉ ሰዎች የሚያደርጉትን ነገር እንኳን አልተደረገም። ያለው ነገር ብቻ ጥያቄ ያለን የሚለው ነው። ሌሎች መገፈታተር ሁከት የሚመስል ነገር አለ። አሁን ያየሁት ምስል ላይ ጠረጴዛ መቀመጫ ላይ እንኳን ቆሜ ሰዎች ተረጋጉ፣ ጋዜጠኞችም ጭምር ማንም አይነካችሁም እና አትዋከቡ እያልኩኝ ሀሳቤን ስገልጽ ነበረ። በዚያ ልክ ነው ነገሮችን ማየት ያለብን እንጂ ይሄኛውን ሀሳቤ ይመስላል ምናምን መላምት የሚታይበት ነገር አይደለም። የምስልና ቪዲዮን እኔን የሚገልጸኝ ልዩ ምልክት ያለኝ ሰው እዛ ሆኜ ስለ ሰላም እያወራኝ ለሁከት ነው የሚባለው ነገር ያናል አስፈላጊነቱ ወይንም ደግሞ ከእውነታ የራቀ መላምት ይመስለኛል። ምናልባት ልክ ለጋዜጠኞች ጥያቄ የሚሰጥበት ሰዓት አልነበረም እናንተ ልጠይቁ የነበራችሁበት ሰዓትና ከዚህ ጎን ለጎን ደግሞ መጀመሪያ የተናገረው ሰው ማንም ይሁን ማን እርግጠኛ አይደለሁም፣ ቪዲዮ ላይ በጣም ወከባ ስለነበረ መጀመሪያ የተናገረው ሰው ግን ሌባ የሚል ቃል ነበር ያወጣ የነበረው። አንተም በቦታው ላይ እንደተከታተልከው
እና በስድብ ነው የተጀመረው ጥያቄው ማለት ነው። ይሄ ተገቢ ነበር? እንግዲህ ስሜት የሚነኩ ነገሮች ነበሩ። ከዚህ በፊትም ሲደረጉ የነበሩ ነገሮች ስሜት የሚነኩ ማንነትን የሚያንቋሽሹ የኔ የምለውን ነገር የሚነካብኝ ነገር ነበረና የኔ የምላቸው ከአመራሮችም ብንመጣ እንዲሁም ደግሞ አይዲዮሎጂዎች ብንመጣ ከተማችንን ብንመለከት የኔ የምላት ነገር ነበረች። ያንተ አይደለም ኦሮሞ ስለሆንክ ያንተ አይደለም የሚለው የአቋም መግለጫ ወይንም ደግሞ ለተነሳው ጥያቄ መልስ ከ2-3 ደቂቃ በፊት ሲደረግ ነበረ በሳቸው በኩል እና እነዚያን ነገሮች የወጣት ደም አፈሉና ምላሽ እንደ መግቢያ የተጠቀመበት ሌባ የምትለው ቃላት ሌባነቱን ሊያረጋግጥ ይችላል ወይስ አይችልም የሚለው ነገር እርግጠኛ አይደለሁም። ግን ለመግቢያነት የተጠቀመው ንዴቱን የገለጸበት እና ጥያቄ ያለ እንደ መግቢያነት የተጠቀመበት ይሆናል ብዬ ነው የማስበው። እስኪ እዛው መግለጫ ላይ እንግዲህ አንተ እንደገለጽክልን ጥያቄ ለመጠየቅ ተነሳችሁ። ተናደው የነበሩ ወጣቶች ብዙ ነገሮች ተናገሩና ወይም ተናገራችሁ። ያ ነገር ካለፈ በኋላ ከቢሮ ከወጣችሁ በኋላ ውጪ ቆማችሁ ለጋዜጠኞች የመጣችሁበትን ምክንያት መግለጽ ጀመራችሁ። እኔም እንደተመለከትኩት ቪዲዮም እንደሚያሳየው ስሜታዊነት ይታይ ነበር ሁሉም ሰው ላይና ግን እኔ እዚህ ማንሳት የምፈልገው ነገር ከዚህ በፊት በተለያዩ ጊዜያት የአዲስ አበባ ፖሊስ ኮሚሽንም ሆነ የአዲስ አበባ አስተዳደር የባላደራ ምክር ቤቱንም ሆነ ሌሎች አካላትን ፓርቲዎችን፣ ሲቪክ ተቋማትን፣ የስፖርት ተቋማትን እና የመሳሰሉትን ካላሳወቃችሁ በስተቀር በማንኛውም ሁኔታ ሆቴል ውስጥ፣ ቢሮ ውስጥ መግለጫ መስጠት አትችሉም በሚል ክልከላ ሲያደርግ ቆይቷል። ይሄም የአዲስ አበባ አስተዳደር የሚመራበትን ሕግ መሰረት ያደረገ ነው። ነገር ግን እናንተ ከቢሮ ውጪ መንገድ ዘግታችሁ መግለጫ በምትሰጡበት ወቅት ፖሊስ ክልከላ ከማድረግና መንገድ ከማስከፈት ይልቅ ጥበቃ ያደርግላችሁ ነበር ወይም እስከምትጨርሱ ድረስ ይጠብቃችሁ ነበርና ይህ ግልጽ ውግንና ነው። እንዲያውም አደራጅቶ የላካቸው አካል ፖሊስ እንዲጠብቃቸው አድርጓልና ግልጽ ውግንና ተደርጓል ብለው የሚያነሱ ወገኖች አሉ። ምንድን ነው የምትለው አንተ? እንዳልኩ ፖሊስ ክልከላ ያደርጋል ከዚህ በፊት። እኔ በግሌ ብትመለከተኝ ብዙዎች አበጥሮ የማይሄዱበት አበጥሮ የሚሄድ የራሴን አቋም ያለኝ እና የራሴን አስተዳደግና አመለካከት ያለኝ ሰው እንደመሆኔ መጠን ማንም እዚህ አይድና ይሄን ጉዳይ አስፈጽምልኝ ቢለኝ የማስፈጽምለት ሰው አይደለሁም። ልሆንም ወደፊትም ለሚኖረኝ ህይወት እንደዚህ አይነት አቋም አይኖረኝም። ሳምንበት ብቻ የማደርገውን ነገር ነው። ምናልባት መንግስት ልኮ ሀምነህ ነው እንደዛ የሄድከው የምትለኝ ከሆነ አንድም ከኋላ የላከኝ አካል የለም። ጓደኞቼ ናቸው እንደዚህ አይነት መግለጫ ሊኖር ይችላል እና ሄደን እንከታተል የሚለውን ነገር 3-4 ሆነን ሄደን መንገድ ዘግታችሁ የሚለው እኔ መንገድ ሲዘጋ ማቀው በኢትዮጵያ ወይንም ደግሞ ከዚህ ከ5 ዓመት ወዲህ ያለው ጎማ ሲቃጠል ባህር ዳር በቀደም ላይ ሲደረግ እንደነበር ወይንም ደግሞ አንዳንድ ቦታዎች እንደሚደረገው ጎማ ተደርድሮ ተቃጥሎ መንገድ ደብረ ብርሃን አካባቢ ደግሞ ሲደረግ እንደነበረው ማአት ድንጋዮች መንገድ ላይ ከተደረደሩና ይሄኛው መንገድ ለዚህኛው ጊዜ ለዚህን ያህል ጊዜ እንዲህ እስኪደረግልን አንከፍትም የሚል ነገር ሲኖር ነው እኛም ይሄ በተጨባጭ የምናውቀው ማለት ነው። እዛን ቀን ግን የዘጋነው ወይንም ደግሞ ሰው ጅብ ብሎ የነበረው እኛ ስናወራ የነበርነውና ሲቀርጹ የነበሩት ማይክ እንዲያ ማለት አይደለም። ምናልባት ግልጽ ለማድረግ አስፋልት ላይ አይደለም፣ ወደ ውስጥ ገባ ያለ ቦታ ነው ቢሯቸው ያለው። ግን ሰዎች ይተላለፉበታል፣ መኪና ይተላለፉበታል። እዛ ቦታ ላይ እኛ የሚዲያ ባለሙያዎች እንግዲህ ከ10 ምናምን በላይ የካሜራ ባለሙያዎች ነበሩ። እናንተ ደግሞ ነበራችሁና መግለጫ በምትሰጡበት ወቅት ይቀረጽ ነበረ። አካባቢው ያው እንቅስቃሴ ቆሞ የእናንተ እንቅስቃሴ ላይ ነበረ ማለቴ ነው እንጂ በአመጽ መንገድ ተዘግቷል ወደሚል እንትን አይደለም የገባው። እሱን ለምን ፖሊስ አንድ 30 ምናምን ሰው የሚሆን ሰው በጥቂት ካሬ ላይ ቆመን ስለተገኘን ምናልባት እጅብ ብለን መንገድ ዘጋን ሊመስል ይችላል እንጂ እንዳልከው 15 ምናምን የሚሆኑ የካሜራ ባለሙያዎች ከራሳቸው ጋዜጠኛና ከራሳቸው የፕሮቶኮል ምናምን ሰዎች ጋር እዛ ተገኝተዋል። እነሱ ብቻ ወደ 40 ሊሆኑ ነው ማለት ነው። እኛ ደግሞ 5፣ 6፣ 10
ቢበዛ 10 ሆነን እዛ በተገኘንበት ሰዓት 50 ምናምን ሰው በዛች መንገድ ላይ ስለቆመ መንገድ ተዘጋ። እንደማውቀው ከሆነ በየትኛውም የሚሊተሪ ህግ ደግሞ እዛ ያለው አካል ለበላዩ የማሳወቅ ግዴታ አለበት፣ እርምጃ ለመውሰድም ነገሮችን ለማርገብም ላለማርገብም ማለት ነው። 50 ሰው ሆነን ላለን 2-3 የጥበቃ አካል የጸጥታ አካል እዛ አካባቢ ሆኖ ሂዱ ቢል ሌላ የማይጠበቅ ነገር ይሆናልና የግድ ሪፖርት አድርጎ ሊመጣ ይገባል። እኛ መንገዱ ላይ ቆምነው ቢበዛ ለ5 ደቂቃ 6 ቢሆን ነው። ከዛ ውጪ እኔ እስከናካቴው አላስታውስም ሄጃለሁ። ከዛ በኋላ ነው በምስሌን በሌላ በዩቲዩቦችና በማህበራዊ ድረገጾች ላይ መመልከት የቻልኩት እንጂ ለኔ የተለየ ጥበቃ እንደ ዜጋ ተደርጎልኝ ሊሆን ይችላል። ተልኬ ሄጄ ግን አንዳችም ጥበቃ ወይንም ደግሞ ከጥቃት የሚከላከለኝ አካል አልተመደበልኝ። እንግዲህ ድርጊቱ ከተከሰተ በኋላ በተለያዩ ሚዲያዎች የተለያየ አይነት እይታ ታይቶ ሲለቀቅ ነበረ እስከ አሁን እኔ እናንተ እስከምናወራበት ሰዓት ድረስ እና ሰዎች ከዛ በኋላ ማለት ነው ከዛ ከወጣችሁ በኋላ ሰው እየተካሄደ የነበረ የጋዜጣዊ መግለጫ አውካችኋል ወይም በዛ ቦታ መገኘት አልነበረባችሁም፣ ትክክለኛ ድርጊት አላደረጋችሁም ብሎ የጠየቃችሁ የጠራችሁ የመንግስት አካል አለ? የለም፣ የመንግስት አካል የለም። ምናልባት ሀሳቤን መግለጽ ከቻልኩኝ ከዛን ቀን ጀምሮ እስካሁን ደቂቃ ያልካት ነገር ስለ ፊንፊኔ ከዛን ቀን ጀምሮ አይደለም ማሰብ የጀመርነው። ስወለድበት ጀምሮ ላስበውና እያሰብኩትም ስንታገልለትም ስለ ትግሉም ሲወራ ጆሮ ሰጥተን ስናዳምጥለት የነበረ ታሪክ ወይንም ደግሞ ኢሹ ነው። ስለዚህ ከዚህ በፊትም ከዚህ በኋላም የሚቀጥል ነገር ነው የሚሆነውና እስካሁን ሰዓት የምትለው ነገር ከዛ በኋላ ከመግለጫው በኋላ ይሄንን ስብሰባ አውካችኋል ብሎ ፖሊስ ጠይቋችኋል ወይ? አልጠየቀንም። በሰው በኩልስ በአዲስ አበባ ነዋሪ በኩል የደረሰባችሁ ተጽዕኖስ አለ? ምናልባት ያው ቅር ያሰኘነው አካል ሊኖር ይችላል። በዋናነት ጋዜጠኛ እስክንድር ነጋን ቅር አሰኝተነዋል። ምናልባት እነሳቸውም ለፖለቲካ ፍጆታቸው ሊጠቀሙበት ይችላሉና እንደ ግብዓት ሊጠቀሙበት ይችላሉ። ግን ደግሞ ቅር ማሰኘት አቅደው የመጡለትን ጉዳይ ወደ አልሆነ አኳህን ተርጉሞት ያስተጓጎልባቸው ወይንም ደግሞ ከመንግስት አካል የተላክንባቸው መስሎ ቅር ሊያሰኛቸው ይችላል። እሳቸውን ብቻ ሳይሆን የእሳቸውን ተከታዮችም ጭምር ለምን በዛ ቦታ ይገኛሉ እና ሌሎች ያልተጠበቁ ወይንም ደግሞ የማያስፈልጉ ጥርጣሬዎችን የጫረባቸው አካላት ጥቂት ግልምጫ ያካፍላል። እዛ የነበራችሁ ሰዎች እንግዲህ ቁጥራችሁን በውል ባይታወቅም ቅድም እንዳልነው ከ5 እስከ 10 የምትሆኑ ወጣቶች ናችሁ እና እንደገለጽክልኝ የፖለቲካ ሳይንስ ተማሪዎች፣ የጆርናሊዝም ተማሪዎች እና የመሳሰሉት ናችሁ እና ትተዋወቃላችሁ ሁላችሁም? ወይም እኛን ተተግኖ ገብቶ ሌላ ረብሻ አድርጓል የምትሉት አካል ይኖራል? ረብሻ ተከስቷል ብዬ በፍጹም አላስብም። ያው እንደምታየው ነው መድረክ ላይ ረብሻ ሊፈጥር የገባ ሰው እንረጋጋና እንወያይ፣ ጥያቄን ጠይቅ፣ ጥያቄ አለኝ ብሎ መድረክ ፊት ለፊት እጁን አያወራጭም። በተቻለኝ መጠን ሌላ ነገር አዳበላልቅ ይወጣለሁ ብሎ ነው እንጂ የሚያስበው ከአዳራሹም የወጣው ሌላ ሰው አስቦል ምናምን አይደለም። ሲገፈታተሩ ምናምን ተዋትንኩኝ ብሎ ራሱ ነው የወጣው። ስለዚህ ሁላችሁም ትተዋወቃላችሁ? እንተዋወቃለን ማለት ይከብደኛል። ግባችን ግን አንድ ነበረ። አትስደቡን፣ አትለያዩን፣ የጥላቻ ንግግር አታራምዱብን፣ አቋማችሁን በሚዲያ በያዛችሁት ሚዲያ የሀገርን የሚያፈርስ መዶሻ አትሁኑብን የሚል ነገር ነው ሲንጸባረቅ የነበረው። ይሄ ሁሉ ሲያደርግ ደግሞ በአላማው ይተዋወቅ ነበር ማለት ነው። በሚያንጸባርቀው ሀሳብ ይተዋወቅ ነበር ማለት ነው እንጂ በአካል አትተዋወቁ። ለምሳሌ መጠየቅ አትችሉም ነበር ወይ ተብዬ ስጠየቅ ልመልሰው ያሰብኩትን ጥያቄ ከጀርባዬ የመለሰ አንድ አጠሮ ፍሬ ያለ ሰው መልሶት ነበረ። ተከለከልን፣ ተገፈተርን። ከዚህ በፊትም ባልደራስ ሆቴል ተገኝቼ ሀሳብ ለማቅረብ ሙከራዎችን ባደርግ ሳይሳካልኝ ቀረ። ዛሬም እንደዛው ነው የሆነው። ቀድሜ ገብቼ ነበረ፣ ቀድሜ እጅ ባነሳም እንደዚያ። ለዚህ ነው እንደዚህ አይነት መንገድ የተጠቀምኩት ወይንም ደግሞ ይሄ ሆኖ የተገኘው ነገር ይሄ ሆኖ ብሎ ሲመልስ ነበረ። ይሄ ማለት እኔም እሱ ባይለውም ቃላቶቹን ቀይሬ እኔ የምላቸው ነገሮች ነበሩ ማለት ነው። ስለዚህ ለዓላማ ለማንነታችን አትንኩ፣ አትነዝንዙን ለማለት
አንድ አይነት አቋም ቢኖረንም ሁላችንም አንታወቅም። እስኪ እዛው ላይ አንድ ጥያቄ ላንሳና ሰዎች ለሚዲያ ግልጽ የሆነ ድብቅ ያልሆነ እና ሰዎች ተገኝተው እንዲታዘቡት የሚችሉት ጋዜጣዊ መግለጫ ሊጠሩ ይችላሉ በማንኛውም ሰዓት። በዛ ጋዜጣዊ መግለጫ ላይ ብዙ ጊዜ ጋዜጣዊ መግለጫ ላይ መገኘት የሚኖርባቸው ጋዜጠኞች ናቸው። ግን ከጋዜጠኞችም ውጭ ሰው ከተገኘ እድል በሚሰጥበት ሰዓት ጥያቄዎችን መጠየቅ የሚችልበት እድል አለ። ከዛ ውጭ ጋዜጣዊ መግለጫው እንዲቋረጥ ተደርጓል። እናንተ ያንን ነገር ከፈጠራችሁ በኋላ ተገቢ ነው ብለህ ታምናለህ? ወይም ወደፊትም ቢሆን እንደዚህ አይነት ልምድ መለመድ አለበት? በየትኛውም ጋዜጣዊ መግለጫ ላይ ሄዶ የማይመስለውን ሀሳብ ጥያቄ አለኝ እንዲህ መናገር የለብህም እያሉ ማቋረጥ ተገቢ ነው ብለህ ታምናለህ? እንዲህ ማለት የለብህም ምናምን የሚሉት ነገሮች አሁን ምንም ሪፍሌክሽን አልተሰጠውም እስከምናውቀው ድረስ ከዚህ በፊት ያወጣቸው መግለጫዎች ላይ ማለት ነው። ኢቨን ሰላማዊ ሰልፍ አስጠርቶ ከተማይቷን እስከማወክ ህንፃዎችን እስከ የህንፃ መስታወቶች ላይ ድንጋይ እስከ ማስወርወር፣ መንገዶች እስከ መዝጋት፣ የሰውን ማንነትና ግርማ ይሄ ዲግኒቲ የሚባለውን ነገር እስከ ማስነካት ድረስ ተደርሶበት ነበረ። ለዚህም ይሄ ማለት በባላደራው ነው ነው በባላደራው መቼ 1000 ሰው ታቅዶ ከዛ በላይ መጣለ ታዳሚ መጣለ ተባለለት ማለት ነው ያለፉት ወራት። እሺ ባልደራስ ምክር ቤት የተካሄደው ስብሰባ ማለት ነው። ባልደራስ አዳራሽ ባልደራስ ሆቴል ነው ባልደራስ አዳራሽ የተከናወነው ማለት ነው። ከዛም በኋላም ደግሞ ክቡር ኢንጂነር ታከለ ኡማ በጽህፈት ቤታቸው አግኝተው አውርተውት የሆነ የመፍትሄ ሀሳብ ለማምጣት በሚጥሩበት ጊዜ ጆሮ ሰጥቶ ከማዳመጥና መፍትሄ ከማቅረብ በተለየ መልኩ ወጥቶ ስም ያማጠልሸት እንዲህ የሆነ ተለማመጡኝ አይነት ነገር ነው ሲናገር የነበረው። እርግጥ ነው አሁን እየጠየቅኝ ያለው ጥያቄ መገኘት ነበረባችሁ ይሄ የሚለው ነው። አንድ ዜጋ እንደሆንኩኝ ነው የምገምተው። አሁን ሲታዘዝ የነበረ አካል አለ። በካሜራማኖቹ ብዙ ስለሆኑ ሚዲያዎቹ ብዙ ስለሆኑ በሞባይል የምትቀርጹ ሰዎች ወደ ኋላ ተመለሱና ተቀመጡ ሲባል ታዞ የተቀመጠ ሰው ነበረ። ተቀምጧል ማለት ነው ሰው ነበረ ለመነጠል ሳይሆን ማለት ነው። ጥያቄ አለን በምንልበት ጊዜም ፖሊስ ጥሩ መታወቂያ ምናምን ግን እኮ ጥያቄ አለን ያላችሁበት ሰዓት ለጥያቄ ክፍት የነበረ ሰዓት አልነበረም። እስክንድር እየተናገረ ነበረ። እንደነገርኩህ ነው የጋዜጣዊ መግለጫ የህሊና እስረኞች የምክትል ሊቀመንበሩን ኤርሚያስ ለገሰ ሹመትን ወይንም ደግሞ የስራ ኃላፊነትን በተመለከተ ነበረ ሊሰጥ የነበረው የጋዜጣዊ መግለጫና አንድ የረሳሁት ነጥብ አለ። ሶስተኛ ነጥብ የመፈንቅለ መንግስቱን ጉዳይ በተመለከተ ነው። ሽብር አይባልም፣ ሽብር አይደለም፣ በሽብር ህጉ ተጠያቂ ሊሆኑ አይገቡ ምናምን የባለዳራ ምክር ቤት መጀመሪያውኑ ሲመሰረት ለመፈንቅለ መንግስቱ አጀንዳ ነበረበት ወይ የሚሉ ጥያቄዎች ያስነሳ ነበረ እሱ ሲገልጽበት የነበረው ሁኔታ እና ደግሞ ከዛም በላይ አሁን ካፌ ወጣ አፋፍ እንደሚባለው ሌላ ነገርም ጨምሮ ተናግሮበት ቢሆን ኖሮ እኛ እዛ ያለን ሀገር የሚያፈርስ ጥርጣሬን የሚጭር አሁን ድሮም መረጋጋት የለም ከዛ በባሰ ሁኔታ የከሌ እጅ አለበት የከሌ እጅ አለበት ከጥርጣሬም ወደ ያልተገቡ ነገሮችን ወደ ማከናወኑ ይሄድ ነበርና እርግጥ ነው መገኘት ነበረባችሁ ወይስ የለባችሁም? የለብንም ማለት እችል ይሆናል። እኔ መገኘቱ ላይ ሳይሆን ማንም ሰው ተገኝቶ መከታተል ይችላል። ግን ይሄ ልምድ መቀጠል አለበት ወይ? የማይመስለን ሀሳብ በተለያዩ መግለጫዎች ላይ በተነገረ ቁጥር የማይመስለን ሀሳብ ነው ጥያቄ አለን ብለን ተናጋሪውን አቋርጠን ልንናገር የምንችልበት ነገር ልምዱ መቀጠል አለበት ወይ ነው። እንግዲህ ጥያቄ አለ ለሚል አካል ጆሮ መስጠት አለበት ብዬ አስባለሁ። እኔ የጠቢባን ወይንም ፈላስፋዎች የሚባሉ አካላት ወይንም ደግሞ ግለሰቦች ከ2004 ዓመት ከ2400 ዓመት በፊት የነበሩ ሰዎችን ብንመለከታቸው ጥያቄን በጥያቄ እያነሱ ለዛ ጥያቄ መልስ እየፈለጉ የሚሄዱበት ነገር ነው። አሁን ጋዜጠኛ እንደመሆኑ መጠን ጠይቃለሁ የሚል ሰው በርግጎ የሚጠፋ ከሆነ ምኑን ጋር ነው ታዲያ እሱ ጋዜጠኛ የሆነ ወይንም ደግሞ የትኛውን የዲሞክራሲ ስርዓት ሊያመጣ ነው የሚሄድልንና ግድ የለም ጠይቅ ካለኝ በኋላ ጥያቄን ከተቀበለ አለፍ ብሎ በቃ ብትወጡ ደግሞ የተሻለ ነው። አሊያም ደግሞ እኔ አርፍጄም ነው የገባሁት 4 ሰዓት አካባቢ ነው 4 ሰዓት ተኩል የተጀመረው ስብሰባ
ስብሰባ 4 ሰዓት ተኩል የተጀመረው 4 ሰዓት ከ40 ምናምን ደቂቃ ላይ ነው የገባሁትና ከዛ በፊት የነበሩትን እንደነዚህ አይነት ነገሮች ስናደርግ እንዲህ እናደርጋለን የተባለ ነገር ስላልሰማሁኝ ወይንም ደግሞ ሌሎች ጥቂት ጓደኞቼ ስላልሰማን ጥያቄ መጠየቅ አቋርጠን የሆነ የሳውዝ አፍሪካ ፓርላማ በጣም ይመቸኛል። እንዲህ እኮ ነው እየተባባሉ እንደዚህ ፊት ለፊት የሚያወሩበት ሀሳባቸውን የሚያንሸራሽሩበት አይነት ነገር ነውና ሚዲያ ባለበት ሁኔታ ደግሞ እንዲሆን የፈለግነውም ጥያቄያችን የሱ ሀሳብ ብቻ ወደ ማህበረሰቡ እንዲጫን ሳይሆን እኔ አንተ ከዛም በኋላ ነው ፈልጌ ያገኘኝ እንጂ እድሜ ልኬን ዩቲዩብ ላይ ራሱ ፈልጌ ብፈልግህ ወይንም ብፈልጋችሁ ፊደል በአቃንቼ ካልጻፍኩኝ ላላገኛችሁ ነው ማለት ነው። እዛ ጋር ግን እሱ እናንተን አግኝቶ በሚያወራበት ጊዜ የሱ ሀሳብ ላይ ጥያቄ ለማንሳት ከዛ በኋላ ሀሳቡ ካሸነፈ ይዘን ለመውጣት። እሺ ከዚሁ ጋር ተያይዞ እዛው ላይ የተነሳ ሀሳብ ላንሳ። ጋዜጠኛና የሰብአዊ መብት እስክንድር ነጋ አንድ ነገር አንስቶ ነበር። የኢንጂነር ታከለ ኡማ የስልጣን ዘመን አብቅቷል። ስለዚህ ከሰኔ 30 ጀምሮ አዲስ አበባ ላይ ያስተዳድሩ አይገባቸውም የሚል ሀሳብ አንስቶ ነበር። በኋላ እናንተ ውጪ ስትሰጡት በነበረው መግለጫም ስታነሱት ነበር ይህንን ጉዳይና እንደሚታወቀው አዋጅ ቁጥር 361 1995 ዓመተ ምህረት የወጣው አዋጅ ነው አዲስ አበባን ሲያስተዳድራት የነበረው። ይሄ ደግሞ በ2010 ዓመተ ምህረት ተሻሽሏል። ምክንያቱም አዲስ አበባ በምክትል ከንቲባ እንድትመራ የአዲስ አበባ ምክር ቤት ለ1 ዓመት የስልጣን ዘመኑ እንዲቀጥል እና በዚህ የስልጣን ዘመኑ መቀጠል ውስጥ 1 ዓመት እንደተሰጠው በዛ ውስጥ ደግሞ ምክትል ከንቲባ ኢንጂነር ታከለ ኡማ አዲስ አበባን በምክትል ከንቲባነት እንዲመሩ ተሰይሟል። ይሄ ደግሞ ፓርላማው ባለው ስልጣን ያወጣው አዋጅ ነው ካልን የፓርላማው ያወጣው አዋጅ ሰኔ 30 አብቅቷል። ሰኔ 30 ፓርላማው ዘግቶ ራሱን በትኗል። ምክንያቱም ከዚህ በኋላ ያለው ነገር ለኢንጂነር ታከለ ኡማም ለአዲስ አበባ መስተዳድር ምክር ቤትም ለሌላውም ህጋዊነትን አያጎናጽፍም። በህግ በሚመራ ሀገር በህግ በተቋቋመ ፓርላማ ኃላፊነት ስላልተሰጠው ይህን ልትቃወሙ የቻላችሁበት መንገድ ምንድን ነው? መግለጫውን ያወጣውንም አካል እኮ እየተቃወምን ነው። ህጋዊ ማንነት የለውም፣ ህጋዊ ፍቃድ የለውም እና ህጋዊ ፍቃድ ያላቸውን ወይንም ደግሞ ህጋዊ ፍቃድ የለውም ብሎ ሊተች የሚችልበት ፐርሰናሊቲ ሊኖረው ይችላል ብዬ እምነት የለኝም። ደግሞ የለውም ደግሞ ምክንያቱም ከሱ በፊትም ሲል የነበረው ነገር ቢኖር በኦሮሞ አንተዳደርም ነበረ። በኦሮሞ መሪ አንተዳደርም፣ ፊንፊኔ ልትመራ የሚገባው በፊንፊኔ ተወላጅ ብቻ ነው ብሎ ነበር የአቋም መግለጫውን ሲሰጥ የነበረው ግትርነትን በተመለከተ መልኩ ማለት ነው። ከዛ የተሻለው ነገር ግን ብቃት ያለው ሰው ቢል ብቃቱ ደግሞ እንደዚህ አይነት ነገር የሆነ እንደዚህ አይነት ነገር ለምሳሌ ይሄን ያህል ቋንቋ መናገር የሚችል ለምሳሌ ይሄን ያህል ጂፒኤ ያለው ወይንም ደግሞ የትምህርት ደረጃ ያለው እውቅናውን ምናምኑን ነገር ቢል ጥሩ ነበረ። ኦሮሞ ብቻ በሚልበት ጊዜ ከኢንጂነር ታከለ ኡማ በግሌ እውነታ ላይ ሆነ ይችላል በግሌ ጥሩ መሪ እንደሆነ ይገባኛል። ምክንያቱም የፊንፊኔ ዙሪያ ወይንም ደግሞ የወለታ ከተማ መስተዳደር በነበሩበት ጊዜ ጥሩ የሆኑ ለውጦች ስላመጡ ማለት ነው። አሁን እዚህ ጋር መተን ወደ ፊንፊኔ የመጡበት ሁኔታ ከዛ ላይ ያሳዩት ብቃት ሊሆን ይችላል የለውጡን አካል እሳቸው እንዲሾሙ ያደረጉት። አቶ እስክንድር ነጋ ወይንም ደግሞ ጋዜጠኛ እስክንድር ነጋን ግን ያበሳጨው ኦሮሞ መሆኑ ነበረ። ከመጀመሪያም ጥያቄ ግን እሱን እንዳለ ሆኖ ምን መጣበት ሆኖ አሁን ያነሳው ጥያቄ ላይ ተመርኮዝልኝ ለሰኔ 30 ሰኔ 30 ፓርላማው የሰጣቸው አደራ እስከሚቀጥለው ፓርላማ መዘጊያ ድረስ አደራ ሰጥቷቸዋል። በዚህኛው አመት ፓርላማው ሳያራዝመው ራሱን በትኗል። የፓርላማው የሥራ ዘመን ሰኔ 30 ስለሚያበቃ ህጋዊነት የላቸውም የሚለው ሐሳብ በእስክንድርም ይነሳ፣ በባህር ዳር ነዋሪ የሚነሳ፣ በአዳማ ነዋሪ ትክክል አይደለም ወይ? ህጋዊ አይደለም ወይ? ይሄንን መቃወም አስፈላጊ ነው ወይ? ለምን ታዲያ የአዲስ አበባ ተወላጅ ያልሆነ ስለ ፊንፊኔ ያገባትም ከተባለ ለምን በባህር ዳር ተወላጅ እንዲህ አላልኩም። የአዳማ ነዋሪም የባህር ዳር ነዋሪም ያንሳው የውጭ ዜጋ ህጋዊ የሆነ አደራ አልተሰጣችሁም ብሎ ቢያነሳው ችግሩ ምንድን ነው? ቢያነሳው አሁን አቶ እስክንድር ነጋ ከመሰረቱም ጥላቻቸው ይሄ አሁን ጊዜው ሲሰጣቸው ህጋዊ ለማድረግ ፈለጉት እንጂ ኢንጂነር ታከለ ኡማ ወርቅ አዝንበውልን
ከተማችንን የተሻለች ከኪጋሊ ይበልጥ የነጻችና ከሌሎች ሀገራት በላይ የበለጸገችና የተለያዩ ነገሮችን ያስተናገደች ብትሆንም ኖሮ ለፖለቲካ ፍጆታቸው ሲሉ ኦሮሞ ያስተዳድረንም ብሎ ነው አቋማቸውን የሚያነሱት። ይሄ ውስጣቸው ያለውን ነገር መመልከት ከሱ በፊት የነበራቸውንም አቋም ወደ ኋላ መለስ ብለን ለማየት ያለው አሁን ያልከውን አዋጅ ነው ያላቀውም ግን እንደው ጥላቻቸው ከምን ይመነጫል የሚለውን ነገር የምናይ ከሆነ የተወሰነ ነገር ነው። የእስክንድርን እንትን እናቆየውና ማለት ምን መለስበትም እኔ የምለው እዚህ የተገኘሁት ስለ ባላደራው ምክር ቤት ስለማውራት እንደመሆኑ ነው እንጂ የሀገራችን የፖለቲካ ሁኔታ ላይ እንወያይ የሚለው ነገር ላይ አልቀረም። እንደው እንደ አንድ የፖለቲካ ሳይንስ ተማሪ እዛም የተነሳ ሀሳብ ስለሆነ ነው ሌሎቹን አላነሳም። እዛ እናንተም አንስታችሁታል፣ በእስክንድር በኩልም ተነስቷል። እነ እስክንድር ሰኔ 30 የኢንጂነር ታከለ ኡማ የማስተዳደር ዘመን አብቅቷል፣ ስለዚህ ሌላ ከንቲባ መሾም አለበት የሚል ሀሳብ አንስተዋል። እናንተ ደግሞ የኢንጂነር ታከለ ኡማ የስልጣን ዘመን አብቅቷል የሚል ነገር መነሳት የለበትም፣ ጠንካራ ከንቲባ ናቸው የሚል በመግለጫችሁ ስታነሱ ነበር። እንዴት ነው የምታየው? እሺ ኢንጂነር ታከለ ኡማ ስማቸው መነሳት የለበትም ወይንም ደግሞ ተቃውሞ ሊደርስባቸው አይገባም የሚለው ነገር እኔን አያካትተኝም፣ ሊሆንም አይገባም። ምክንያቱም አንድ ሰው ፈጣሪ ላይ ራሱ ጥያቄ ያነሳል። በሰጠኝ ነገር ባልሰጠው ነገር በሰጠው ነገር ምናምን አጉድሎ ከሰጠው ለምን አጎደልክብኝ፣ ካልሰጠውም ደግሞ ለምን አልሰጠኸኝም ብሎ ፈጣሪ ላይ ራሱ ጥያቄ ስለሚያነሳ ኢንጂነር ታከለ ኡማ ላይ ለምን ጥያቄ ይነሳል አይደለም። ጥያቄያቸው መነሳት ያለበት ግንባታ ከሆነ በእንደዚህ አይነት አካባቢዎች ግንባታዎቹ ለምን እንደዚህ ሆኑ ምናምን እንጂ ኦሮሞ ለምን ያስተዳድረንም የሚለው ነገር ላይ መሆን የለበትም የሚለው ነው። አንድ ስለሱ ስንሄድ ማለት ነው ኢንጂነር ታከለ ኡማ ከኦሮሚያ ክልላዊ መንግስት ጋር ተባብሮ ኦሮማይዜሽንን እየሰራብን ነው የሚል አቋምም ደግሞ አንጸባርቀዋል። በፍጹም ልትሆን አትችልም ልትሆንም አይገባም የሚልም ነገር በአጽንኦት ሰጥተው ገልጸውታል። ሲገልጹትም ነበረ። ከዚህ የተሻለ ነገርም እያቀረቡ አይደለም። የዛሬ 30 ዓመትም ቢቀርብላቸው ኦሮሞ እስከሚያስተዳድር ድረስ ወይንም ደግሞ በፊንፊኔ ዙሪያ ያለው የኦሮሚያ ክልላዊ መስተዳደር እጁን እስካስገባበት ድረስ አሁን አብሮ እድገት የሚባል ነገር አለ። ህብረት ለእድገት ምናምን የሚባሉ ነገሮች እያሉ በሚባልበት ሀገር እየኖርን በሚባልበት ዓለም እየኖርን ኦሮሚያ በፍጹም ከፊንፊኔ ተጠቃሚ ልትሆን አይገባም፣ ስለ ፊንፊኔ አያገባትም የሚለው አቋሙ እውነቱ መሰረት የለሽ ጥላቻ እንደሆነ ነው የማስበው። ወይንም ደግሞ ጥላቻው መሰረቱ ጥላቻ ብቻ እንደሆነ ነው የማስበው፣ አሊያም የስልጣን ጥማት። እሺ አሁን ከዚሁ ጋር ተያይዞ ማንሳት የፈለኩት ነገር ኢንጂነር ታከለ ኡማ ጠንካራ መሪ ናቸው ብዬ አስባለሁ ብለኸኛልና እንደው ከዛ ከባላደራ ምክር ቤቱ ላይ ከተፈጠረው ነገር በኋላ አንተና ኢንጂነር ታከለ ኡማ የተነሳችሁት ፎቶግራፍ በተለያዩ የማህበራዊ ሚዲያዎች ሲለቀቅ ነበረ። አንድ ጊዜ ችግኝ ስትተክሉ፣ ሌላ ጊዜ ደግሞ ወደ ችግኙ እየሄዳችሁ ይመስለኛል የኬኔዲ ቤተ መጻሕፍትን ደረጃ ስትወርዱ የሚያሳይ ፎቶ አይተናል። ምንድን ነው ግንኙነታችሁ? በዝምድና በፖለቲካ አቋም እና በሌሎች ነገሮች? በፖለቲካ አቋም ምንል ከሆነ በስተመጨረሻ ጠቀስከውን ነገር ለማየት በፖለቲካ አቋም ከሆነ እኔ ራሽናል ነኝ። እስካሁን የምደግፈውን የፖለቲካ ፓርቲ አልመረጥኩም። ግን እንደግሌ ጥያቄ መጠየቅ ካለብኝ ሁሉም ቦታ ሄጄ እጠይቃለሁ። ስብሰባዎች ላይ መሳተፍ ደስ ይለኛል። ምክንያቱም ከስብሰባ በኋላ ነው ሀገርን የሚያፈርስም የሚገነባም ነገር ያለውና ሲፈርስ ካየው ለመቃወም ሲገነባ ካየው ደግሞ የራሴን ድርሻ ለማበርከት በየስብሰባዎቹ እገኛለሁ። ከዛ ውጭ ግን ያን ያለ የፖለቲካ እዛቸው ኦዲፒ ይሄ ካፋኦ ወይንም መድረክ አሊያም ኦኤልኤፍ ምናምን የሚባሉ ነገሮች ውስጥ እና ከዛ ንጹህ ነኝ። ዝምድና ለሚለው ነገር ደግሞ አንድ ኢትዮጵያዊዎች ነን። የለውጥ ጥመኛ ናቸው፣ እኔም የለውጥ ጥመኛ ነኝ። የውሳኔ ሰው ናቸው፣ እኔም ውሳኔ በመስጠት ደረጃ የውሳኔ ሰው ነኝ። አላደርግም፣ ማድረግ የለብንም ወይንም ደግሞ ማንነቴ ይሄ ሊሆን አይገባም የሚሉት ነገሮች ላይ ትኩረት ሰጥቼ በውሳኔ እሄዳለሁ። የሚያመሳስሉን ነገሮችና የሚያዛምደን ነገር ቢኖር ይሄኛ ነው ለማለት ነው።
እዛን ቀን ችግኝ ሊተክሉ የመጡት የቦርድ ውሳኔ ስለነበረ እሳቸው ደግሞ የአዲስ አበባ ዩኒቨርሲቲ ቦርድ አባላት ምክትል ሰብሳቢ ስለነበሩ ነው ወይዘሮ ክብርት ወይዘሮ ሙፈሪያት ከሚል ቀጥለው ማለት ነው። ስንወርድ የነበረው ደረጃ እዛው አዲስ አበባ ዩኒቨርሲቲ ግቢ ውስጥ የፕሬዝዳንት ኦፊስ ደረጃ ነው። ችግኙንም የተከለው እዛ በር ፊት ለፊት ነው። እኔ ተማሪ ነኝ፣ እሳቸው የቦርድ አባላት እንጂ የሚያዛምደንም የዝምድና ደረጃም ሆነ የፖለቲካ አቋም የለንም። አዎ ተልእኮም የሚሉት ነገር ፎቶውን እንዲህ የደረሰባቸውን ኪሳራ ለማጠልሸት እንደዚህ አይነት ጥያቄዎች እንደዚህ አይነት አቋም ሲንገልጽ እንደዚህ አይነት ጥያቄዎች ቀረቡብን ከማለት ብሎ ምክንያት ከመስጠት ወይንም ደግሞ በሐሳቢ በላይነት ከማመን በማመን ፋንታና በሱ ላይ በመስራት ፋንታ ሲሉ የነበሩት ነገር ስለተላከብን ነው፣ ቀረቤታ ስላለው ነው፣ እሱ ላይ ተቃውሞ ስላደረግን እሱን ለመደገፍ ነው የሚለው ነገር አይደለም። አው ቅድም ሁላችሁም ትተዋወቃላችሁ ወይ የሚል ጥያቄ ያነሳውበት አንዱ ምክንያት ትናንት እዚሁ ስቱዲዮ ላይ የባላደራ ምክር ቤት አባል የሆኑ ወይዘሮ ሰናይትን አነጋግረናቸው ነበረ። ከመጡት ሰዎች መሃል ከአንተ ቀጥሎ የተናገረ አንድ ሰማያዊ ሸሚዝ የለበሰ ጠቆር ያለ ረጅም ልጅ አውቀዋለሁ። ቦሌ ወረዳ 1 በነበርኩ ጊዜ ህገወጥ የመታወቂያ አደላ ሲሰጥ በተቃወምኩበት ጊዜ በተደጋጋሚ መጥቶ ያስፈራራኝ ሰው ነው እና የአዲስ አበባ መስተዳድር ተልቋለው የሚል ሀሳብ አንጸባርቀው ነበር። ከዛ አንጻር ነው ያነሳሁት። ምናልባት የምታውቀው ከሆነ በኋላ ላይ የምትመልስልኝ ይሆናል። ባለፈው ወደ አነሳችሁት እዛው ላይ ወደ ተነሳ አንድ ሀሳብ ልግባ። በቀጥታ ሀሳቡን ነው የሚመለከተው። ይሄ አዲስ አበባ የኦሮሚያ ናት የሚለውን ሀሳብ ለማንጸባረቅ እንትን አርጋሃል። ምንድነው አንቀጽ 49ን ጠቅሰሃል። አንቀጽ 49ን ላንበውና ሙሉ አንቀጽ 49 ርዕሰ ከተማ በተመለከተ የተጻፈ ነው። የፌዴራሉ መንግስት ርዕሰ ከተማ አዲስ አበባ ነው። የአዲስ አበባ ከተማ አስተዳደር ራሱን በራሱ የማስተዳደር ሙሉ ስልጣን ይኖረዋል። ዝርዝሩ በህግ ይወሰናል። የአዲስ አበባ ከተማ አስተዳደር ተጠሪነቱ ለፌዴራሉ መንግስት ይሆናል። የአዲስ አበባ ነዋሪዎች በዚህ ህገ መንግስት በተደነገገው መሰረት በፌዴራሉ የህዝብ ተወካዮች ምክር ቤት ይወከላሉ። የኦሮሚያ ክልል የአገልግሎት አቅርቦት ወይም የተፈጥሮ ሀብት አጠቃቀምንና የመሳሰሉትን ጉዳዮች በተመለከተ እንዲሁም አዲስ አበባ በኦሮሚያ ክልል መሀል የሚገኝ በመሆኑ የሚነሱ ሁለቱን የሚያስተዳድሩ አስተዳደራዊ ጉዳዮችን በተመለከተ ያለው ልዩ ጥቅም ይጠበቅለታል። ዝርዝሩ በህግ ይወሰናል ይላል። እንግዲህ ይሄ የህገ መንግስቱ አንቀጽ 49 ነው። በህገ መንግስቱ ላይ የሚስማሙም የማይስማሙም ወገኖች እንዳሉ ሆነው ህገ መንግስቱ በራሱ ተቀባይነት የለውም መቀየር አለበት የሚሉ ወገኖች እንዳሉ አስበን፣ ነገር ግን ይሄን ህገ መንግስት ተቀብለን ስንነጋገርና አገራችን እየተመራችበት ያለውም ስለሆነ በዚህ ጉዳይ ላይ ስንነጋገር አዲስ አበባ የኦሮሚያ ናት የሚል አንቀጽ እዚህ ላይ አልተቀመጠም። በኦሮሚያ መሀል የምትገኝ በመሆኑ የሚል ነው የተነሳው የመጀመሪያው። ሁለተኛው ደግሞ አገልግሎት አሰጣጥንና የተፈጥሮ ሀብት አቅርቦትን በተመለከተ አዲስ አበባ በኦሮሚያ መሀል የምትገኝ በመሆኑ ለኦሮሚያ መንግስት ልዩ ጥቅም ይጠበቅለታል፣ ዝርዝሩ በህግ ይወሰናል ይላል። አሁን ጥያቄ የሚሆነው መጀመሪያ ኦሮሚያ አዲስ አበባ የኦሮሚያ አይደለችም የሚሉ ወገኖች የሚያነሱት አንቀጽ በኦሮሚያ መሀል የሚገኝ በመሆኑ ይላል እንጂ አዲስ አበባ የኦሮሚያ በመሆኑ አይልም። ምክንያቱም ከላይ ያነበብናቸው አንቀጾች ሙሉ በሙሉ ራሱን የማስተዳደር መብት አለው፣ ተጠሪነቱ ለፌዴራሉ ነው፣ ፓርላማ የሚወከለውም በፌዴራል ተወካዮች በኩል ነው የሚል ሀሳብ ያነሳል። ስለዚህ ለምንድን ነው የኦሮሚያ የሚባለው? የመጀመሪያው ሀሳብ ነው። በዛው ጋር ተያይዞ ግን የሚነሳው ነገር ዝርዝሩ በህግ ይወሰናል የተባለው የልዩ ጥቅም ጉዳይ በህግ ዝርዝር አምጥቶ ላለፉት 28-29 ዓመታት በህግ ዝርዝር መጥቶ ሳይወሰን የቆየ ሆኖ ሳለ ነገር ግን ልዩ ጥቅም የሚለውን ነገር ያለ ዝርዝር ህግ ልዩ ጥቅም ይገባናል የሚል ነገሮች እየተነሱ ነው የሚሉ ጥያቄዎች አሉ። እንደ ፖለቲካ ሳይንስ ተማሪነትም እንደ የኦሮሚያ ክልል ተወላጅነትም ምንድን ነው እዚህ ነገሮች ላይ እዛ ላይም ስለተነሳ ነው ይህን ሀሳብ ያነሳው። የፖለቲካል ሳይንስ ተማሪነቴን ለጊዜው ቁጭ ላድርጋት መሰለኝ። ምክንያቱም ከህይወት የሚማረው ነው የሚበልጠኝ የሚሻለኝ ብዬ ስለማስብ ማለት ነው። ብዙውን ጊዜ ስለ ፊንፊኔ የምታነሳለት ከሆነ እኔ ቲዮሪውን ነው ማስተምረው በቲዮሪ ደረጃ ያለውን ነው ስለሚለኝ፣ ግን በተጨባጭ ፊንፊኔ ዙሪያ ያሉትን ከተሞች የማይበት ከሆነ ወዲያም ደግሞ የአካባቢውን
የአኗኗር ዘዬ የምመለከት ከሆነ እና በምትለውን የምናይበት ይሆናል። አንቀጽ 49 ንዑስ አንቀጽ 5ን እንየው ላነበው። እሺ የኦሮሚያ ክልል የአገልግሎት አቅርቦት ወይም የተፈጥሮ ሀብት አጠቃቀምንና የመሳሰሉትን ጉዳዮች በተመለከተ እንዲሁም አዲስ አበባ በኦሮሚያ ክልል መሀል የሚገኝ በመሆኑ የሚነሱ ሁለቱን የሚያስተሳስሩ አስተዳደራዊ ጉዳዮችን በተመለከተ ያለው ልዩ ጥቅም በሕግ ይወሰናል። አንድ አልተወሰነም። እስከዛሬ ያለው ነገር አንድ የና በምትለው ነገር የኦሮሚያ ናት። በኦሮሚያ ውስጥ የምትለው ነገር ብዙም ባህር ዳር የአማራ ክልል ርዕሰ ከተማ ናት። በአማራ ክልል ውስጥ የምትገኝ ርዕሰ ከተማ ናት። የኦሮሚያ ናት የምትለውን ነገር ሆን ብለው ሲያስቀሩ አሁን እስኪሻሻል ድረስ ያለን ህገ መንግስት ይሄኛው ነው። አንድም ልዩ ጥቅም የሚባል ነገር አልተተገበረላትም። እንዳውም ልዩ ጉዳቱ ነው የሚያመዝነውና ልዩ ጉዳቶቹ እንዳለ ጽዱ ነገር ገብቶ እንዳለ ቆሻሻ ነገር ይወጣ የሚጣልበት ይሄኛው በኦሮሚያ ክልል ውስጥ ነው። እኔ እንደማስበው ከሆነ የጋራችን ነች የሚባልበት ደረጃ ላይ ከደረሰ የሚያደርሰው አንድ ቆሻሻ ሲጣል መሬት የአርሶ አደሩ መሬት ላይ ነው የሚጣለው። የጤናው ላይ ነው። የአካባቢው ወንዞች እንዳሉ የተበከሉ ናቸው። የኢትዮጵያ ማህበረሰብ ደግሞ በዋናነት የሚተዳደርበት አርብቶ አደር እንዲሁም አርሶ አደር ነው። ሲያረባም ሲያርስም የሆነ ፈርታይል የሆነ ሶይል ያስፈልገዋል ወይንም ደግሞ ኢንቫይሮንመንታል ኮንዲሽን ያስፈልገዋል። ይሄ ቆሻሻው እየበከለብን ነው ያለው። ኦሮሚያ ክልልን እየበከለን ያለው የፌዴራል መንግስት ይሄንን ለዘጠኙም የክልል መንግስቶች ቢያከፋፍለው ቆሻሻውን ካልሆነ አሊያም ደግሞ ለቆሻሻው በቂ የሆነ ኮምፐንሴሽን እንዲከፈል ቢያደርግ። እንዴት ነው ኮምፐንሴሽኑ የሚከፈለው? አሁን ታሞ ሲመጣ የሚታከምበት ሆስፒታል ቋንቋ አይችሉም ወይንም ደግሞ የግል ለመታከም አቅም አይኖረውም። ምክንያቱም አንድ ተጥሎበት ቆሻሻው አርሶ የሚለወጥበት የሚኖርበት መሬት አጥተዋል። አርሶ የሚኖርበት እንደዚህ ይሄ ደግሞ የፊንፊኔ ብቻ አይደለም፣ የፊንፊኔ ዙሪያዎችንም የሚያመላክት ነው የሚሆነው። ምክንያቱም ይሄ ሃይላንድ እንደሆነች ብናስብና ከዛ በኋላ ያሉ የፍሳሽም ሆነ የደረቅ ቆሻሻዎች ወደ እሷ ነው የሚሄደው። የመጠጥ ውሃ የሚገባው ከዛ ነው ብያለሁ። እዛ ቀን ቆሻሻ የሚጣልብን በእኛ ላይ ነው ብያለሁ። ይሄንን ነገር ለመቅረፍ እኔ ግራውና ቀኙ መጥተው መሀል ሜዳ ላይ ካልተወያዩ እንደነዚህ የጋራ ጉዳዮቻችንን በእንደዚህ አይነት ጊዜ ተገናኝተን እንፍታ የማይሉ ከሆነ አሁን እየተጎዳ ያለ አካል አለ ማለት ነው። አዎ፣ ግን እሱ አሁን አንተ ያልካቸው ነገሮች እንዳሉ ሆነው ላለፉት ጊዜያት ልዩ ጥቅም የሚለው ዝርዝሩ በሕግ ይወሰናል የሚለው መውጣት ነበረበት፣ አልወጣም የሚል ሀሳብ ተነስቷል። ላለፉት ዓመታት አገሪቷን ሲያስተዳድር የቆየው ኢህአዴግ ነው። ኢህአዴግ ደግሞ የአራቱ መሰረታዊ ድርጅቶች ጥምረት ነው። ከነዚህ መሀል አንዱ ኦህዴድ የኦሮሚያ ክልልን ሲያስተዳድር ቆይቷል። በኦህዴድ እነዚህ ጥያቄዎች ወደ ኢህአዴግ መጥተው ዝርዝሩ በሕግ መወሰን ነበረበት የሚሉ ነገሮች የሚነሱት እንዳለ ሆነው ያኔ የኦህዴድ አባላት የነበሩ ሲያስተዳድሩ የነበሩ ሰዎች አሁንም አሉ። ዝርዝሩ በሕግ መወሰን ነው ያለበት ወይስ የኦሮሚያ ናት ነው መባል ያለበት? ዝርዝሩ የኦሮሚያ ናት የሚለው አንድ ሕገ መንግስቱ አመንድ መሆን ያለበት የሚለውን አቋም የሚይዝ ነው የሚሆነው። ምክንያቱም የትኛውም ከተማ ዙሪያ የሚባል መስተዳደር የለውም። እዚህ የክልል መንግስታትን የምንመለከት ከሆነ የትኛውም ርዕሰ ከተማ የክልል ርዕሰ ከተሞች ማለት ነው የእከሌ ናት የሚለውንም ጥያቄ ከቅርብ ጊዜ ወዲህ የሲዳማ ማህበረሰብ እየጠየቀ ያለው የህገ መንግስታዊ ጥያቄ እሱም ክልል እንሁን የሚለውን ጥያቄ የሐዋሳን የባለቤትነት መብት ጥያቄ ውስጥ የሚከብት ካልሆነ በስተቀር ሌሎች የተቀሩት ሰባቱም ርዕሰ ከተሞች የነሱ እንደሆኑ ነው የሚኖሩት። ወደ ፊንፊኔ ሲመጣ ኮንትሮቨርሻል እንዲሆን ተደርጎ የተቀረጸበት ምክንያት የድሮ ግዛት ጫና ስላለበት እንዲሁም ደግሞ እንደሚባለው እየተባላን እንድንኖርበት የሚፈለገው ኢሹ ስለሆነ የጥቅምም ጉዳይ ስለሆነ ነው ብዬ ነው ማምነው። በእኔ እምነትም እውነታውም ያ ነው። ግን ራሽናል ሆነን የምናስብ ከሆነ
ህገ መንግስቱ እንዳለ ሆኖ ዝርዝሩ እንዲጸድቅ ተጽዕኖ የሚፈጠርበት ከሆነ ይሄ ጥያቄ ይቺን አንቀጽ ተግባራዊ ለማድረግ ስንት ደም እንደፈሰሰ፣ ስንት ቤት እንደፈረሰ፣ ስንት ህይወት እንደተቀጨ መስዋዕት እንደሆነ የቂሊንጦ ማዕከላዊ ምናምን እያሉ የተዘጋጁ ገንዳዎች ወይንም ጋኖች ይሄ ብርሃንን የሚሸፍኑ የምሁራንን ብርሃን የሚያጨልሙ አሊያም ደግሞ የሚያጉሩ እነሱ ምስክሮች ይሆናሉ። እንዳሉ ጥያቄዎቹ በማንነት የባለቤትነት መብትን መሰረት ያደረገ ነው። አሁንም ቢሆን ከዶክተር አብይ አህመድ አናት ላይ የማይወርድ ጥያቄ ቢኖር ስለ ፊንፊኔ የባለቤትነት መብት ነው። ኦሮሚያ የኔ ናት የሚል ከሆነ ያንተ አይደለችም የሚባልበት መሰረታዊ የሆነ ምላሽ የለም። በዛ ላይ ደግሞ ሌላኛው አካል መጥቶ ይሄ የመንግስት ላይ ጥያቄ እያቀረበ ያለ አካል ብሔር ብሔረሰብ ላይ ጥያቄ የሚያቀርብ የኦሮሞ ተወላጅ የለም በፍጹም። በጥቅሞች እንደዚህ በግጦሽ መሬት እንዲሁም በመጠጥ ውሃዎች ላይ ግጭት ሲከናወኑ እዛው በእርቅ ይፈታል እንጂ በሀገር አቀፍ ደረጃ ወረራ የደረሰበት ጦርነት አይታየኝም። ይሄ ሲቪል ዋር የሚባልበት ደረጃ ላይ አይታየኝም። የፖለቲካ አለመረጋጋት ይኖራል። ከዛ በኋላ እንዲህ ይሄኛውን አንድ የቋንቋ ሁለት ደግሞ የፊንፊኔ ባለቤትነት አሁን እኮ ፊንፊኔ እንዳለች ሆኖ ይሄ ህገ መንግስት ሲደነገግ እንደነበረው ወደ ጎን መስፋቷን ትታ እንደ መንግስት ካድሬ መለጠጧን ትታ ወደ ላይ የምታደግና በቦታ የተጠበቀች ሀገር ሆና ቢሆን ኖሮ ይሄ ሁሉ ኢሹ ባልተነሳ ነበር። ከዛም ከ29 ዓመት ወዲህም እየተሰፋፋች በከተማ ልማት ምናምን እየተባለ በመሰረተ ልማት እየተባለ በኢንቨስትመንት እየተባለ ጥያቄ ውስጥ የሚከት ማግለልን ሰብአዊነትን ያላማከለ ውሳኔዎችን እየተሰጠባት ነው የኖረው። የትኛውን ፊንፊኔ ነው አሁን አቶ እስክንድር ነጋ ሊያስተዳድሩ የሚፈልገው? የትኛውን ፊንፊኔ ነው የሚያስተዳድሩት? ከሷ በፊት የነበረችዋን ፊንፊኔ ነው ተከለላለች በእውነት በቅጡ? ከተስፋፋች በኋላ የትኛው ፊንፊኔ ነው የምትሆነው? የቱ ጋር እንቁርሳት? ራዲየሷ ስንት ነበረ? አሁንስ ስንት ነው? አዲስ አበባ ከተማ አስተዳደር ይተዳደር ከተባለ ማለት ነው። ጉዳቶች እየደረሱ ነው። ይሄን መጥተው ቁጭ ብለው ማወያየት አለባቸው። ሳይወያዩ ግን የኔ ናት የሚል አካል እያለ ይበልጥ ደግሞ አንተ እንዳውም ምንም አይደለህም ዘላለምም ያንተ ሊሆን አይችልም የሚል አቋም ደም ያፈላል። አዎ በዚሁ የአባይ ሚዲያ ዝግጅት ክፍል ከሳምንታት በፊት ከጋዜጠኛ እስክንድር ነጋ ጋር ቃለ መጠይቅ አድርገን ነበርና በቃለ መጠይቁ ላይ እሳቸው የገለጹት ባላደራ ምክር ቤት የሚባለው ራሱን መንግስት አድርጎ ሰይመዋል እና የለውጡ አደናቃፊ ነው የሚሉ ነገሮች ይነሳሉና እሱን እንዲያብራሩልን በጠየቅናቸው ጊዜ ራሳችንን የአዲስ አበባ ከንቲባ ወይም የአዲስ አበባ አስተዳደር አድርገን አልሾምንም። በአዲስ አበባ ላይ የሚካሄዱ ህገወጥ ነገሮችን ለመቃወም ህዝቡን ለማንቃት ከህዝቡ አደራ እየተቀበል ለመንግስት ለማድረስ ነው የተቋቋም ነው የሚል ሀሳብ ነው ያነሱት። ትናንት የነበሩትም የባላደራ ምክር ቤት አባልም እንደዚሁ አይነት ነገር ነው ያነሱት። በሌላው መልኩ ደግሞ አሁን አንተ እንዳነሳኸው አዲስ አበባን እናስተዳድራለን ብለው ነው የተዋቀሩት የሚል ትናለ። እነዚህ ነገሮች ለማጥራት ቁጭ ብሎ ተነጋግሮ መፍታት የሚቻልበት ነገር የለም ወይ? ትናንትና መግለጫው ላይ እንዳየነው ከመሆን እና ሩቅ ለሩቅ ሆኖ ከመወራወር ለከተማይቱ ሰላምም ለሀገሪቷም ሰላም ሌሎች ነገሮችን ከማድረግ ቁጭ ብሎ መነጋገር የሚቻልበት እድል የለም ወይ? ያ ካለስ እንዴት ነው? አመቻችታችሁ ታውቃላችሁ ወይም ተከልክላችሁ ታውቃላችሁ? ለምሳሌ የ6 ኪሎ ተማሪዎች ናቸው። የአቶ እስክንድር ቢሮ 4 ኪሎ አካባቢ ነው። ለመገናኘት ሞክራችሁ ታውቃላችሁ? ላለመገናኘት ፈልገው ነው ወይ? የኦሮሞ ተማሪዎችን ለማግኘት ያደረጉት ጥረት የለም። እነሱ ከኛ በላይ የተደራጁ ናቸው። ደግሞስ ጥያቄ አለን የሚል አካል ጥያቄ አለን ብለን ለውይይት ዝግጁ በሆንበት ጊዜ ምናልባት ከሚዲያ ገለጻ በኋላ ወይንም ደግሞ ከአቋም መግለጫ በኋላ ተገናኝተን የምናወራበት አጋጣሚ ነበር። እኛ ወደ እሳቸው ሄደን ነበር፣ እሳቸው ወደኛ አልመጡም። ከዚህ ከኛ ያላሰብነው ነገር ከተከሰተም በኋላ ጥሪ ቢቀርብልን አሊያም ደግሞ እኛ ጥሪ አቅርበን የምንሄድበት ሀሳብ ስላቀረብክልን አመሰግናለሁ። ግን በፒቲሽን በሪሰርች እና ፖሊሲ በማዋቀር ድጋፍ ማድረግ ሲቻል ዝም ብሎ አደናቃፊዎች አይደለንም የሚለውን ነገር ቅስም ከመንካት የበለጠ እኔ ማዋረድ ወይንም ደግሞ ግድያ አለ ብዬ አላስብም።
እየሰራን ያለን ሰው እርግጥ ነው እየሰራ ያለ ሰው ይተቻል፣ እንከኖችም ሊኖሩት ይችላሉ። አዋቂ ነኝ የሚል አካል ቢኖር ግን በርታ ጎሽ እሰየው እዚህ ጋር ጥሩ ነገሮች ይታያሉ እና እዚህ ጋር ደግሞ እቺን ነገር ብታስተካክላት ብሎ የሚገልጽ አካል ቢኖር ለነሱም ብርታት ነው የሚሆነው። አሁን ግን ህዝብ እያሳመፀ ነው ያለው። አሁን ግን የህዝብን አመኔታ እየሸረሸረ ነው ያለው። ይበልጡኑ እኛ ማህለንና እዛና እዚህ ያለውን እንለያያለን የሚል አቋም ያለው ነው የሚመስለው። በእለቱ ይሄ ጉዳይ ከተከሰተ በኋላ ጋዜጠኛና የሰብአዊ መብት ተሟጋች እስክንድር ነጋ በትዊተር ፔጃቸው ጎፈሬው ልጅ በእጁ ስለት ይዞ ነበር፣ ጓደኛው ደግሞ አሁን እዚህ ላይ የማልገልጸው አደገኛ ነገር ይዞ ነበር የሚል ሀሳብ ገልጸዋል። ነገሩ በጣም አስደንጋጭ ነው። ምንድን ነበር የያዝነው ነገር? አሁን ምስክር ጥራ ብባል ያው የካሜራማኖችንም ጋዜጠኞችንም ጭምር ነው የምጠራቸው። ምክንያቱም ከቁጥራችን ይበልጥ የነበሩት እዛ እነሱ ስለነበሩ ማለት ነው። ስለታማ የሆኑ ቃላቶች ወርውረን ይሆናል እንጂ ስለታማ የሆኑ ነገሮች ይዘን አልሄድንም። ደግሞ ማየት ማመን ነው ሲባል እይታ ምን አይነት ትልቅ አቅም እንዳለው ማሳያ ነው የሚሆነው። ስለዚህ በምስሉም ከጀመርክ እኔ ለሰው እይታ ግልጽ ከሆንኩበት ሰዓት ጀምሮ ምንም እጄ ላይ አልነበረም። ከሱ በፊትም ምንም አይነት ስለታማ የሆኑ ነገሮች፣ ቀስቃሽ የሆኑ ነገሮች ወይንም ደግሞ እንዲህ የመሳሪያው ምንነት መጥቀስ የማይቻላቸው እሳቸው አንድ ጋዜጠኛ ናቸው፣ ሁለት ደግሞ በእድሜ ከኛ በጣም በሳላቸው ዋነኛ የሆነውን መጠሪያውን እንኳን መጥቀስ ባይችሉ ይሄን የሚመስል ነገር ማለት ይችሉ ነበር። ግን በዛ ወቅት ከዚህ የበለጠ ውሸት መዋሸት ስለማይችሉ አንድ ይኸው እጄ ነፃ ነበረ፣ ከስርም ቢኖር ሰው ይደናገጥ ነበረ፣ ካሜራማኖቹም ደፍሮ ባልተመለከቱኝ ነበረ። ግን እጄ ብቻ ነው ሲንቀሳቀስ የነበረው። አካሌም ለካሜራ ግልጽ ነበረ፣ ከላይም ከታችም ስቀረጽ ነበረ። ሁሉም የዩቲዩብ ቻናሎች ላይ የተለቀቁ ቪዲዮዎች ለዛ ምስክር ናቸው። ከዛ ውጪ ምናልባት አጠገቤ የነበረው ጓደኛ ከዛም በኋላ ከኔ ጋር ሲታይ የነበረው ጓደኛዬ ሰማያዊ ሸሚዝ ያደረገው ጓደኛዬ ነው። ይኸው እሱም ከኔ በላይ ስሜታዊ ሆኖ እጁ ምንም የሌለበት አዳራሽ ውስጥም ከአዳራሽ ውጪም ምስሎች የሚታዩበት ነገር ነበረ። የጋዜጠኛነት ስራ ደግሞ እንደነዚህ አይነት ነገሮች በመረጃ ባለፈ ማስረጃ ሰብስቦ ለማህበረሰቡ ማቅረብን ስለሚሆን ሙሉ በሙሉ ፉርሽ የማደርገው አንድ በትዊተር ገጻቸው ላይ ይሄኛውን ምስልን ሊያሳዩ ሲችሉ የዛን ቀን በዕለተ 3 የተነሳሁትን ምስል ወይንም ደግሞ የነበረኝን አቋም መግለጽ ሲችሉ ጥላቻቸው ከማን እንደሆነና ስጋታቸውም ጦርነታቸውም ከማን ጋር እንደሆነ በቅጡ ስለሚያውቁ የድሮውን ከወር በፊት ሰኔ 1 ላይ የተነሳነውን ፎቶ ነው ለማስረጃነት ያቀረቡት። ደግነቱ እኔ ዶማውንም ከኢንጂነር ታከለውማ ጋር በተቆፈረ ጉድጓድ ውስጥ ነው እንጂ ያስቀመጥነው። እዛን ቀን ስለት ይዤ ቢሆን ኖሮ በዚህኛው ስለት መጣብል ሊል ነበር፣ በዚህኛው ዶማ ሊፈረካክሰኝ መጣ ሊል ነበር ማለት ነው። ግን በፍጹም ከእውነት የራቀ ውሸት ለዛም የተፈበረከ ማለት ነው ነውና ከዚህ ትልቅ ነው ከሚባል የህዝብ አርያ ነው የትግል አርማ ነው ከሚባል ሰው የማይጠበቅ ቅሌት ነው ይሄ። እንግዲህ በተደጋጋሚ አሁን ስንነጋገር አቶ እስክንድር ነጋ ቅርታ ጋዜጠኛና የሰብአዊ መብት ተሟጋች እስክንድር ነጋ እና የአዲስ አበባ ባላደራ ምክር ቤቱ የሚያደርጋቸው ነገሮች ወንጀሎች እና ያልተፈቀዱ የተከለከሉ ናቸው የሚሉ ተደጋጋሚ ነገሮችን አንስተዋል። እንደ ተማሪነታችሁ እንደ ኦሮሞ ተወላጅነታችሁ በስፍራው ተገኝተናል እያላችሁ ነውና ከመገኘት በዘለለ እያንዳንዱ ሰው ወንጀልን የመከላከል መብት አለውና ይሄንን እንዲያቆሙ ሊያደርግ የሚችል የመንግስት አካል አለ። ያንን እያደረጉ ከሆነ ለምን ወደ መንግስት አካል አልሄዳችሁ? ማንኛውም ሰው ወንጀልን የመከላከል መብት አለው ስለሚባል፣ በአንጻሩ የማንኛውም ሰው የመሰለውን ሀሳብ የመናገር የመሰብሰብ መብት አለ። ያንን የመሰብሰብ መብታችንን ነጥቀውናል ነው የሚለው። እስከ መጨረሻው ሳንጨርስ በተፈጠረው ሁከት ምክንያት ተቋርጧል። ስለዚህ ወደ መንግስት አካል ሄዶ እንደዚህ አይነት ሀገር ሊያፈርስ የሚችል ሰዎችን ሊያጠፋ የሚችል ነገር እየሰሩ ነው ማለት ሲቻል በስብሰባው ላይ መገኘት አስፈላጊ ነበር ወይ?
መጨረሻ ላይ በዛው እንድትመልስልኝ የምፈልገው ነገር በዛ ዕለት ካደረግነው ነገር ሚዲያውን ወይም ባላደራ ምክር ቤቱን ወይም ህዝቡን አስከፍተናል ብለህ የምትለው ይቅርታ ልጠይቅበት የምትችለው ድርጊት አለ? ምናልባት ከአንድ ሁለት የተሻለ ነው ስለሚባል ልጆቹ ብስለት ጎሏቸው ነው እንጂ እዛ ቦታ ባልሄዱ ነበረ የሚል ሀሳብ የሚነሳ ከሆነ ሰየው። ግን ከዛ በኋላ ያደረኩት ነገር ያጠፋው ጥፋት ለምሳሌ እዛ ቦታ ተገኘሁኝ ጥፋት አድርጌያለሁ ብዬ በፍጹም አላሰብም። ሀሳቤን ነው የገለጽኩት። እሳቸው ሀሳብ የመግለጽ ነጻነት ነበራቸው እኮ ለምን ተቃወምክ ታዲያ የሚባል ከሆነ ሀሳብን በሀሳብ ለመሻር ለምሳሌ ቅድም ስዘረዝርልህ የነበሩትን እውነታዎች ይሄ የተጻፈ ያነበብኩት ምናምን አይደለም፣ ወይንም ደግሞ ተሰብኬ የሰማሁትና ያመንኩት ለማመንና ላለማመን የሚደረግ ድርድሮች ላይ የገባ የቅዱስ ቃል አይደለም። በተጨባጭ የማየው ህይወት ነው። በዙሪያ ያለው ህይወት ምን አይነት ህይወትን ይገፋል? የተፈናቀለው ገበሬ ምን አይነት ህይወት አለው? የገበሬው ልጆችስ ወይንም የአርሶ አደሩ ልጆችስ ምን አይነት ህይወት አለው የሚለው ነው ለኔ ቅዱስ ቃል። ለኔ እውነታዬ የማየው ያመንኩት ነው። የሰማሁት አይቼም ያረጋገጥኩት ነው ለኔ እምነቴ ማለት ነው። ስለዚህ እሳቸው እውነታን ይክዳሉ። ያን እውነታ ደግሞ ለማጋለጥ እዛ ስለተገኘሁኝ ያን ይቅርታ የሚያስብለኝ አካል የለም። የተሳደብኩትም አካል አልነበረም። ግን እኮ ሌባ ተብሎ ነው የተቋረጠው ስብሰባው። ከእናንተ መሀል የነበሩ ልጆች ይሄን አንስተዋል። እኔ ሌባ አላልኩም። እንዲያ ግን ተብሏል። ለስም ለማጠልሸት ሌላ አካል ሌባ ብሎ እንዳልሆነ በምን ላቅ እችላለሁ? እዛን ጊዜ ተደበላልቀን ነበረ። ሚዲያ ይጠራ የሚል አካል ነበረ። ፖሊስ ይጠራ የሚል አካል ምን ነው ሚዲያ ይቅርታ ፖሊስ ይጠራ የሚል አካል ነበረ። መታወቂያ ለምን አልታሳያችሁ መታወቂያ ሰብስቡ የሚል አካል ነበረ። ይሄ ሁሉ አንድ ጋዜጠኛም ነበሩ። ከኛ ውጭም ደግሞ ሌላ የገባ አካል ነበረ ማለት ነው። የእሳቸውን ደጋፊ ሊሆን ይችላል። እና እንደነዚያ ነገሮች ሲከናወኑ ደግሞ እኔ በራሴ ልክ ነኝ ብዬ ያደረኩትን ነገር ሌላ ሰው ለምን ተቃወመ አለለም። ፍትህን በእጃችን ለመስጠት ወይንም በራሳችን ለመስጠት አልሄድንም። ለውይይት ግልጽ በሆነ ሁኔታ ጥያቄ ሲነሳ መልሱ ላይ ደግሞ ሌላ ጥያቄ እንደገና መልስ አቅራቢው ደግሞ ጥያቄ የሚያቀርብበት ሂደት ውይይት እንደሆነ ነው የሚሰማኝ። የጉዳይ ነው ሲባል ውሳኔ እንጂ የሆነ ውይይት አይኖርም። ጉዳያችን ነው ሲባል ግን ውይይት ነው የሚኖረው። ሀሳብ መለዋወጥ አለና ሀሳብ ለመለዋወጥ ነበር ነው። ምናልባት ሁከት ብጥብጥ የሆነ ረብሻ ምናምን ተብሎ ስያሜ የተሰጠው አይነት ሂደት እዛ ውስጥ ሲከናወን ሁሉም ሊያረጋጋም አዋቂ ነኝም ብሎ ውሳኔ ሊሰጥም ያለ አካሉ ላይ ኢንቴንሲፋይ ባያደርግ ኖሮ ለውይይት ግልጽ የሆነ ግን ለውሳኔ ያለ ከውሳኔ ጋር ምንም ምን ውሳኔ ለመስጠት ፍትህ ለመስጠት አይነት የሚመስል ነገር የለም። እርግጥ ነው የባላደራ ምክር ቤት አላግባብ የሆነ ህዝብን ለማይገባ ነገሮች የሚቀሰቅስ ወይንም ደግሞ የሚያስታጥቅ ነው የሚባል እሳቤዎች ሊኖሩ ይችላሉ። እኔም በመጠኑ አምንበታለሁ። የመደራጀት መብታችን በመንፈግ አይደለም፣ ግን ሲደራጅ ማሳወቅ አለበት። ይህን ግን የሚከላከል መንግስት አለ። እያንዳንዱ ግለሰብ የመንግስት አካል የጠብታዎች ስብስብ ውቅያኖስ ወይንም ደግሞ ሀይቅ እንደሆነ ይሰማኛል። እና ሲበላሽ ለምን ትመለከታለህ? አንተም ብለሃል ቅድም ለምን ለህግ አካል ለማሳወቅ አልሄድክም? ለምን ቀጥታ አልፋቸው ገባ የጸጥታ አካላቱን የሚልም ነገር አንስተሃል። ሲጀመር እነሱ ጋዜጠኞቹ ራሱ ጥቃት ሊያደርስባቸው እንደሚችል አስበው የጋዜጠኛነት መታወቂያ ብቻ አሳይታቸው የገባችሁ ራሱ አይመስለኝም። ስትገቡ ራሱ አሁን የጥበቃ አካል ቆሞ ቢሆን ኖሮ ለምንድን ነው የምትገባው? መታደም አይቻልም። ተመለስ፣ የጋዜጠኛነት መታወቂያ አምጣ ምናምን አስፈቅዳለሁ ወይስ አላስፈቀዱም አላውቅም። ምክንያቱም እንደ ቅድሙ እንደተባለው ተልኬ ስላልሄድኩኝ ማለት ነው። ግን በአካባቢው ነበርኩኝ። ካሜራ ምናምኖች ሲገቡ ነበረ። ይሄ የአቋም መግለጫ ነው የሚባለው ነገር ጸደቀልኝና ማለት ተረጋገጠልኝና ገብቼ ታደምኩኝ። ከዛ በኋላ የሆነ ነገር ሆነ። ይቅርታ አልጠይቅም። ያስከፋው ሲመስለኝ ጠይቃለሁ። ያስከፋሁት እኔ ስለበደልኩት ሳይሆን ያመነው ነገር ትንሽ ባሰበው ሂደት ስላልሄደለት ስለሆነ አልጠይቅም። እንዳውም የሰብአዊ መብት ተሟጋች ጋዜጠኛ እስክንድር ነጋ
በሙሉ ስሜ ሳይጠራኝ ቀርቶ አፍሮ ልጅ ምናልባት በምልክት ሊጠራኝ ሆኖ ሊሆን ይችላል። እኔ በራሰ በረሃነታቸው መላጣ ለማለት ግን አልፈልግም። ከኔም የሚጠበቅ ነገር ነው ብዬ ስለማላስብ ከሳቸውም ስለማይጠበቅ ለወደፊቱ የክብር ስም ካላቸው በክብር ስም ባለስልጣናትን የሚጠራበት የሃይማኖት ተቋማትን ሃይማኖቶችን የብሔሮችን የሚጠራበት ቢሆን እርግጠኛ ነኝ። ይሄኔ እነዚህ እንትኖች እያለ ነበር ማለት ነው ከጓደኞቹ ጋር ሲቦጭቀን የነበረው። እንደዚህ አይነት ሰው ደግሞ በሚዲያም ሆኖ ወደዚህ መጥቶ ቀና ነገር አያወራም እና ህጋዊ ቢያደርገው ኖሮ የመንግስት ሚዲያዎች በተገኙ ነበረ። የመንግስት ሚዲያ ያልሆኑ ሌሎች ራሽናል የሆኑ ሚዲያዎችም በተገኙ ነበረ። አብዛኛውን ጊዜ አሁን አንድ ገና በመቋቋም ላይ ያሉ የዩቲዩብ ቻናሎች እና ጥቂት ፎሎወሮች ያላቸው የዩቲዩብ ቻናሎች እዛ እንደ ኦንላይን የሆኑ ቻናሎች ያሉን የሚመስለኝ ነው ደግሞ። ምክንያቱም እንደገና ስማቸው አዲስ ነው፣ ደስ ይላል። ግን ከሌላው የተለየ ስማቸውን ሲጠራ ምክንያቱም ኢትዮጵያዊነት ምናምን የሚሉት ነገር ግን እዚህ ላይ ሀሳብ ስላነሳ ነው ሌላ ሀሳብ ላንሳና የመንግስት ሚዲያ መገኘቱና አለመገኘቱ የስብሰባን ህጋዊ መሆንና ህጋዊ አለመሆን አያረጋግጥም። ምክንያቱም የመንግስት ሚዲያ የሚመጣበት የራሱ የሆነ አሰራር ስላለው፣ የግል ሚዲያዎች የሚመጡበት የራሱ አሰራር ስላለው የቴሌቪዥን ጣቢያዎች የተወሰኑ የቴሌቪዥን ጣቢያዎች ነበሩ፣ የዩቲዩብ ቻናል እንትኖች ነበሩ። ከዛ ጎን ለጎን ደግሞ ሬዲዮኖችና የመሳሰሉት ነገሮች ነበሩ። እነዚህ አለመኖራቸው ህጋዊ አይደለም ማስባል ይችላል። ምናልባት አሁን የዩቲዩብ ቻናል ለመከታተል የዳታ ታሪፉ ምናልባት በሀገራችን በዓለም አቀፍ ደረጃ ሲታይ ዝቅተኛ ሊሆን ይችላል የሀገራችን። በሀገራችን የኑሮ ደረጃ ግን ከፍተኛ እንደመሆኑ መጠን ማንም ሰው የዩቲዩብ ቻናል አውርዶ ላይመለከት ነው የሚቀለው፣ ያው የፌስቡክ ምናምን ነው የሚሆነው። ከዛ ውጭ ግን አሁን በኢቢኤስ የሳቸው ሀሳብ ተሰራጭቶ ቢሆን ኖሮ ኢቢኤስ ግን ነበረ። ኢቢኤስ አርፍዶ ነው የመጣው ያለው ነገር። በኢቢሲ በፋና በኦቢኤን ኦቢኤስ ኦኤምኤን ምናምን ተሰራጭቶ ቢሆን ኖሮ እና ደቡብ ቲቪ ምናምን ተሰራጭቶ ቢሆን ኖሮ ለሌላው ሀገር ወጪ ሳያወጣበት ባወጣ ወጪ ማብራት ካለ የሚከታተልበት ሂደት ይሄን ነበረ። እኔ እስካሁን ሰዎች አውርዶ ካላሳዩኝ በስተቀር ያለም ደግሞ ፎቶዬን ቀንጨብጨባ አድርገው በፌስቡክ ካላዩኝ በስተቀር በዩቲዩብ ለማየት አክሰሱን አላገኘሁም እና ፎርማል አድርጎ ይበልጥ መድረስ በሚችልበት ሁኔታ ማውራት ስለሚቻል ብቻ ሳይሆን ማውራት ሳይሆን ደግሞ ሀገርን ሊገነባ የሚችል አስተሳሰብ ይሰርጽ ዘንድ ይሄ ውጤቱንም አሻራ ማሳረፍ ይቻል ይሆናል። ጥሩ አሻራን ግን ማሳረፍ ትኩረት ውስጥ ገብቶ ቢሰራ ጥሩ ነው ብዬ አስባለሁ። የተወደዳችሁ የአባይ ሚዲያ ተመልካቾች በዛሬው እንግዳዬ ወጣት ኦብሳ አብዲሳ ነበረ። በ3/11/2011 ዓ.ም የአዲስ አበባ ባላደራ ምክር ቤት ጠርቶት በነበረው በባላደራ ምክር ቤቱ ጽህፈት ቤት ይካሄድ በነበረው ጋዜጣዊ መግለጫ ላይ የተከሰተውን ክስተት በተመለከተ ከኔ ጋር ተወያይቷል። ወጣት ኦብሳ ጊዜህን ሰውተህ እዚህ ስለመጣህ በአባይ ሚዲያ አድማጮች ስም ከልብ አመሰግናለሁ። አድማጮቼ በሌላ ጊዜ ከሌላ እንግዳ ጋር ተመልሼ እመጣለሁ። እስካሁን አብራችሁን ስለነበራችሁ ከልብ አመሰግናለሁ። ሰላም።